ሻማ ተሾመ እባላለሁ። የማህበረሰብ አንቂ ነው። ያው ዛሬ ማሳያችሁ ወረዳው ላይ የተሰራ ስማርት ዋና ስራ አስፈጻሚ ቢሮ ነው። ያው ከታች እንደምታዩት የዋና ስራ አስፈጻሚ ቢሮ ነው። ከላይ ወጣትና ስፖርት፣ ሌሎች ጽሕፈት ቤቶች አሉ እና ከዚህ በፊት የነበረው ይሄንን ይመስላል። አሁን ግን አሁን ላይ ያለው በጣም ተሳክቶና በጣም የሚያምር ተደርጎ የተሰራ ነው። እንደምታዩት ነው፣ በጣም ያምራል። አሁን ወደ ውስጥ እንግባና ሌሎች አንዳንዱ ውስጥ ይሄ የጸሐፊ ቢሮ ነው። እንደምታዩት ዋና ስራ አስፈጻሚ ጸሐፊ ቢሮ ነው። ቀጣይ ቆርቆሮ የነበረ ሽንት ቤት ነው። በሴራሚክ በጣም የተሰራ ነው እና ወደ ቀጣይ ወደዛ ወረፋ የሚወሰደው ተገልጋዮች የሚገለገሉት እንደምታዩት ወረፋ ምናምን እንዲሁም ቶሎ ስለሚያስተናግዱ ሰዎች ሰራተኞች እንደምታዩት ነው። በጣም ያማረና የተዋበ ተደርጎ ደግሞ ክላስ ነው። በጣም ምንጣፉ ጀምሮ እስካሉት የግልጋሎቶች እቃ በጣም የሚያማምሩ ናቸውና እንደዚህ ተደርጎ የተሰራ ነው። ስታንዳርዱን ጠብቆ የተሰራ ስማርት ወረዳ ለማድረግ ይህን ያህል የተለፋበት ስራ ነው ማለት ነው። ከዚህ በፊት እንደዚህ አይነት ነገር የለም። ብልጽግናችን ከመጣ ጀምሮ እንግዲህ እያሳየን ያለው ከተማን ብቻ ማስዋብ ብቻ ሳይሆን ቢሮዎቻችንን ለተገልጋዩም ሆነ ለአገልጋዩ እንዲመች ተደርጎ የተሰራ ስራ ነው። እንግዲህ እንደምታዩት በጣም ነው የሚያምረው። ቀጣይ በሲቪል ምዝገባ ስታንዳርድ ተደርጎ የተሰራ ነው። ስለዚህ ወደ ውስጥ እና ምቹ ተገልጋዩ አገልጋዩ ምቹ ሆነ ተደርጎ የተሰራ ነው። በጣም የሚያምር ነው። እንደምታዩት እዚህ ጋር ፋይዳ አሻራ የሚወሰድበት ነው። የአያኖስ አሻራ የሚወሰድበት ነው። እንደምታዩት ይህ ደግሞ ጽሕፈት ቤት ኃላፊው እንደምታዩት ደግሞ ፋይናንስ ነው። ይህ ከጎን ያለው ደግሞ የሰላምና ጸጥታ ቢሮ ነው። ሰላምና ጸጥታ ቢሮ ከዚህ በፊት እዚህ አልነበረም። ቤቶች በሚታጠፉበት ጊዜ ነው ወደዚህ የመጣው እና እንደምታዩት ሁለቱም ቢሮዎች ስታንዳርዳቸው በቃ በሚገርምና አንድ አይነት የሆነ ስታንዳርድ ነው ያለው። ከዚህ በፊት የነበሩት ቢሮዎች እንደዚህ ጽድት ያሉ አልነበሩም። አሁን እንግዲህ በተዋረድ መጥቶ ተገልጋይና አገልጋይ ምቹ ሁኔታ የተፈጠረበት
ይሄ ደግሞ ህብረተሰብና ተሳትፎ መጀመሪያ ቢሮ እዚህ አልነበረም እና አሁን የግንባታ ፈቃድ ታጥፎ ሲሄድ ወደሱ ቢሮ የገቡት እና ያው በፊትም የነበረው ቢሮ የህብረተሰብ ተሳትፎና በጎ ፈቃድ ቢሮ በጣም ጥሩ ነበር፣ አሪፍ ነበር። አሁን ደግሞ እንደምታዩት በጣም ጥሩ ነው፣ አሪፍ ተደርጎ የተሰራ ነው። እንደምታዩት ይኸው አርሞ ራሱ አሁን በፕሮጀክት ተቀይሯል፣ እየተሰራበት ያለ ነገር ነው ማለት ነው። ያው እንደምታዩት እንግዲህ ፋይላቸው የሚቀመጠው እንግዲህ በጸጋ መልኩ ነው። ብዙዎች አንድ ላይ ነው ያለው ማለት ነው። በጣም አቻችሎ የሚሰራ ቤት ነው ማለት ነው። ሁለቱን የያዘ ማለት ተገልጋዮች ሁለቱም አስፈላጊ ነገር ነው። እንደምታዩት እንግዲህ እንደ ጽሕፈት ቤት በጥሩ ሁኔታ ተደርጎ የተሰራ ነው። ካልሆነ አሁን ስፖርት ንገሪኝ ቀጣይ ያለችው ነች። እንደምታዩት ላይ እንዳይለጠፍ ተብሎ የተሰራ የተዘጋጀ ነው። መነሳት ስትፈልግ እንደሚነሳል ለመቀጠል ለማሳየት ለማስቀመጥ ይጠቅማል ማለት ነው። መነሳት ስንፈልግ ቶሎ እናነሳለን ግድግዳ ላይ ያው ላለማበላሸት ነው ያሉት ነገሮች ናቸው። ከፊት የሰው ኃይል ቢሮ እንደምታየው ወደ ውስጥም በጣም ስታንዳርድ የተሰራ ነው። በጣም አሪፍ እንደ ሁሉም ቢሮዎች ሁሉም ስታንዳርድ ናቸውና እንደዚህ በጣም አሁን ግን አገልጋዩ ቦታ ስለነበረ የታወቀ ነው። አሁን ግን በፋይካዊ በስነስርዓት ተይዞ ተበጅቶለት በደንብ ተይዞ ያለ ነው። ፋይሎችም አንገራቱ ፋይሎችም አይጠፉም። እንደዚህ በሚመስል መልኩ ያው ሳይሆን ሲሰራና ሲገለገሉ ሰዎች በጣም በፈጣን ሁኔታ ስለሆነ አሁን ላይ ያለው እንደዚህ እንደተስተካከሉ ነው የምናየው ማለት ነው።